ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ወደ እናንተ የምናደርሰው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎችን በሰፊው የምናነሳ ይሆናል። ከመላው ስቱዲዮ ባለሙያ ጋር አብራችሁ ቆይታ የማደርገው እኔ ነጃት እንድሪስ ነኝ። መልካም ቆይታ። ለፕሮግራሙ ይመጥናሉ ብዬ ወዳሰናዳዋቸው እንግዶቼ አልፋለሁኝ። ለዛሬ ይዤላችሁ የመጣሁት ላለፉት 22 ዓመታት በኤሌክትሪካል ኢንጂነሪንግ ላይ ከባድና ቀላል እንዲሁም ማሽነሪ ተሽከርካሪዎች ላይ ኤሌክትሪክ ሲስተሞችን ለረጅም ዓመታት ሲሰሩ የነበሩ ናቸውና በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዛችሁኝ። ስሙትም ማንም በል? ካሳሁን ባህሩ እባላለሁ። ስለራስዎት አንዳንድ ነገር ይንገሩን። እኔ ያው የምሰራው ሀግቤስ ኩባንያ ነው። የምሰራበት ኩባንያ ደግሞ ያው የተለያዩ ማሽነሪዎችን በማቅረብ ረጅም ልምድ ያለውና ስመጥር የሆነ በኢትዮጵያ የታወቀ ኩባንያ ነው። እኔ የምሰራበት ክፍል ቃሊቲ ሄቪ ማሽነሪ ጥገና ማዕከል ወይም ደግሞ የከባድ ማሽነሪ ጥገና ማዕከል ሰርቪስ የሚሰጥበት ክፍል ነው። በዛ ክፍል በኤሌክትሪክ ሱፐርቫይዘርነት ነው እያገለገልኩ ያለሁትኝ። ለረጅም ዓመታት በዚህ ኩባንያ ሰርቻለሁኝ። ማለትም ለ22 ዓመታት ሰርቻለሁኝ በዚህ ኩባንያ። አሁን ላይ መስሪያ ቤታችን የተለያዩ የአገር በቀል እና ከሀገር ውጭ ያሉ ማሽኖችን ያስመጣል። ሀገር ውስጥ ለምሳሌ የሚያከፋፍላቸው ማሽነሪ አሁን ስመጥር ከሆነው አንዱ ሂታቺ ማሽን ነው። ሂታቺ ማሽን ለሀገራችን ለመንገድ ስራ፣ ለግድብ ስራ እንዲሁም ደግሞ ለተለያዩ የፕሮጀክቶች አገልግሎት የሚሰጥ ማሽን ነው። አሁን ላይ ደግሞ በጎልድ ማይል ላይ ወይም ደግሞ ለወርቅ የሚያወጡ አካላት ከፍተኛ አገልግሎት እየሰጠ ያለ ዘመናዊ ማሽን ነው። እዛ ላይ ትልቅ ኤክስፖዠር ያለኝ ሰው ነኝ። አመሰግናለሁ። ዛሬ ለተመልካቾች ይመጥናሉ ብዬ ወደ አዘጋጀሁት ርዕሰ ጉዳይ ልግባና እስኪ ስለ ኤሌክትሪክ ሲስተም ነው ዛሬ የምንወያየው። ኤሌክትሪክ ምንድን ነው? ኤሌክትሪክ ማለት ያው በእያንዳንዳችን የህይወት ክንውን ውስጥ አብሮን የሚጓዝ ነገር ነው። ኤሌክትሪክ ማለት ኤሌክትሪክ ለምሳሌ በሃውስሆልድ አፕላያንስ ውስጥ ወይም ደግሞ በመኖሪያ ቤታችን አንስቶ እስከ ስራ ቦታ እስክንደርስ ድረስ ባለው ሂደት ውስጥ ኤሌክትሪክ ሁላችንንም የሚነካ ነገር ነው። ለምሳሌ በመኖሪያ ቤታችን ውስጥ በላይቲንግ ሲስተም እንዲሁም በተለያየ የሃውስሆልድ አፕላያንስ ውስጥ ልንገለገልበት የምንችል የተለያየ መሳሪያዎች አሉ። ለምሳሌ ድሮ በማኑዋል የምናጥብ የነበረን ልብስ አሁን በማሽን በታገዘ ዋሺንግ ማሽን እንገለገላለን። እንዲሁም እናቶቻችን ድሮ እንጀራን ለመጋገር በእንጨት በምን ይጠቀሙ የነበረ አሁን በኤሌክትሪክ በሂተር ሲስተም በሚሰራ ኤሌክትሪክ ምጣድ በምንለው ነገር ይገለገላሉ እና በተለያየ ነገር ኤሌክትሪክን እንገለገላለን። እንዲሁም በእጃችን በምንጠቀመው የሄድፎን ወይም ደግሞ ሞባይል ፎን የምንለው ስልካችን ላይ ሌስ የሆነ ኤሌክትሪክ ከረንት ባላቸው ሲስተም ስልኮቻችንን በኤሌክትሮማግኔት ሲስተም ጭምር እንጠቀማለን። ስለዚህ ኤሌክትሪክ ሁሌም ከህይወታችን ጋር የተያያዘ ነገር ነው። ባጭሩ ይሄን ይመስላል። እንግዲህ ስለ ኤሌክትሪክ ይሄን ያህል ካልን አሁን እኛ የምናወራው ስለ መኪና ላይ ስላለው ኤሌክትሪክ ሲስተም ስለሆነ ቀላል ተሽከርካሪዎች፣ ከባድ ተሽከርካሪዎች እንዲሁም ማሽነሪ ተሽከርካሪዎች ላይ ደግሞ ኤሌክትሪክ ሲስተም ያላቸው ልዩነት እንዲሁም ደግሞ ያላቸው ሚና ምንድን ነው? ኤሌክትሪክ ሲስተም እንግዲህ በተለያዩ ተሽከርካሪዎች ላይ ኤሌክትሪክ ሲስተም አለ። ከከባድ ማሽኖች ላይም ከባድ መኪኖች ላይም እንደዚሁ ኤሌክትሪክ ሲስተም እንጠቀማለን። እንደው በአጠቃላይ በሁለት ብንከፍለው በቀላል ተሽከርካሪ ላይ ለምሳሌ ሞተር የምንለው ክፍል ወይም ደግሞ ኢንጂን የምንለው ፓርት አለ። ያ ፓርት የመኪናው ወይም ደግሞ የተሽከርካሪው ዋና ክፍል ነው። ያን ክፍል በዋናነት ሁለት የኤሌክትሪክ ዩኒቶች ያንን ክፍል ያንቀሳቅሱታል። ለምሳሌ ሞተሩ ለመነሳት በምናደርገው ዝግጅት ላይ ስታርተር ሞተር የምንለው ወይም በሎካል አጠራር ሞተሪኖ የምንለው ክፍል የሞተሩን ክራንክሻፍት ወይም ደግሞ የሞተሩን ሪንግ ጊር ፍላዊል የምንለውን ጊር በማሽከርከር ሞተራችን የመጀመሪያ ሽክርክሪቱን ወይም የመጀመሪያ
የመነሳቱን ራን የማድረጉን ሲስተም የሚሰራልን ሞተሪኖ ወይም ስታርተር ሞተር የምንለው ክፍል ነው። ያ ክፍል ደግሞ በባትሪ አማካኝነት በኢግኒሽን ኪ ወይም ደግሞ በቁልፍ አማካኝነት ሞተሩ እንዲነሳ ያደርጋል። ያ አንደኛው የኤሌክትሪክ ክፍል ነው። ሁለተኛው ደግሞ ያ የምንጠቀምበት ሞተሩ ላይ ያለው ባትሪን ቻርጅ የሚያደርግልን ኦልተርኔተር ወይም ደግሞ ዲናሞ የምንለው ክፍል አለ። ያ ዲናሞ ወይም ኦልተርኔተር የምንለው ፓርት የመኪናውን ባትሪ ቻርጅ የሚያደርግልን፣ ባትሪው ብዙ ኤሌክትሪክ ሲስተም ስለሚጠቀም ዲስቻርጅ ይሆናል። ያ ዲስቻርጅ የሚሆነውን ባትሪ ቶሎ ብሎ ቻርጅ እያደረገ የሚሞላልን ክፍል ኦልተርኔተር ብለን እንጠራዋለን። ይሄን ሁለቱን ሜጀር የሆነ ክፍሎች ይዛል። በተጨማሪ በሶስተኛ ደረጃ ሞተሩ ላይ የተለያዩ ሴንሰሮች አሉ። ሴንሰር ማለት ፊዚካል ፓራሜትርን ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው። ለምሳሌ ሙቀት ሊሆን ይችላል፣ ፕሬሸር ሊሆን ይችላል፣ ስፒድ ሊሆን ይችላል። እነኚህን ፊዚካል ፓራሜትሮች ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው ሴንሰር የምንለው። ለምሳሌ ኦይል ፕሬሸር ሴንሰር ስንል ሞተሩ ላይ ኦይል ይጠቀማል። ለሉብሪኬሽን ሲስተም ኢንጂናችን ኦይል ይጠቀማል። ያ ኦይል ግፊት አለው ወይም ደግሞ ፕሬሸር አለው። ያ ፕሬሸር 4 ባር ማክሲመም ፕሬሸር ሲሆን ሎ ፕሬሸሩ ደግሞ 2 ባር ነው። ከዛ ካነሰ ሞተራችን ስታክ ስለሚያደርግ ወይም ደግሞ ሞተራችን ላይ አደጋ ስለሚያስከትል ኦይል ፕሬሸር ሴንሰር የምንለው ዩኒት ያንን ፕሬሸር ትክክል መሆኑን ሜጀር እያደረገ ለሞተሩ መቆጣጠሪያ ክፍል ይልክልናል ማለት ነው። የሙቀትም ደግሞ በተመለከተ ሞተሩ በሚሰራ ሰዓት ይሞቃል። ያ ሙቀት ደግሞ የተመጠነ ዲግሪ አለው። ለምሳሌ 80 ዲግሪ ሴልሺየስ ድረስ መሞቀት የሚገባው ከሆነ ከዛ እንዳያልፍ ዋርን እንዲያደርግልን ያ የሙቀት ቴምፕሬቸር ሴንሰር እዛ ዩኒት ላይ ይገጠማል። ያ ቴምፕሬቸር ደግሞ ለምንፈልገው ነገር ያሳየናል፣ ፓራሜትሩ ያሳየናል። ያንን ሪዲንግ የምንከታተልበት አንድ ዩኒት ነው ማለት ነው። ቀደም ሲል እንደጠቀስኩት ያው ለቻርጂንግ ሲስተም የምንጠቀመው ኦልተርኔተር የምንለው ክፍል ነው። እሱ ክፍል ደግሞ ያው የሚያመነጭልን ኤሌክትሪክ ሲቲን ያመነጭልናል። ያው ኦልተርኔተር ቀጥታ የሚያመነጨው ኦልተርኔቲቭ ከረንት ነው። ኦልተርኔተር የተባለውም ለዛ ነው። ግን ያን ኦልተርኔቲቭ የሆነውን ከረንት ወደ ዳይሬክት ከረንት ዳውድ በሚባል ክፍል ኮንቨርት ያደርግልናል። ከዛ ላይ የመጣው ቮልቴጅ በአጠቃላይ ወደ ባትሪው ቢሄድ ከፍተኛ ከረንት እና ከፍተኛ ቮልቴጅ ስለሚሆን ያንን ደግሞ ሬጉሌት የሚያደርግልን ሬጉሌተር የምንለው ፓርት አለ። ያ ሬጉሌተር ስራው ምንድነው? ያ የመጣውን ከኦልተርኔተር የተቀበልነውን ቮልቴጅ ሬጉሌት አድርጎ በምንመጥነው ለምሳሌ 12 ቮልት የምንጠቀም ከሆነ ለመኪናችን 12 ቮልት ወይም ደግሞ 13 ቮልት አካባቢ ድረስ መጥኖ ወደ ሲስተማችን እንዲልክ የሚያደርገው ክፍል ሬጉሌተር ይባላል። ያ ሬጉሌተር ዲፌክቲቭ ሲሆን ብዙ ጊዜ ባትሪ እዛ ጌጃችን ላይ የባትሪ ምልክት ወይም ደግሞ የባትሪ ሲምቦል በቀይ ምልክት ታሳያለች። ያቺ ስትበራ ኦልተርኔተራችን ዲፌክቲቭ ነው ማለት ነው። ወይ ቤልት ላልቷል፣ ወይ ቤልት ኦፕን አድርጓል፣ ወይም ደግሞ ውስጡ ያሉ ዳውዶች ፌል አድርጓል፣ ወይም ደግሞ ስቴተር የምንለው ኮይል አለ ውስጡ፣ ያ ኮይል ፌል አድርጓል። አዘራሽ ደግሞ ካርበን ብረሽ የምንለው አለ ስሊፒንግ ሪንግ ላይ የምንጠቀመው፣ እሱም ፕሮብሌም ካለበት እንደዚህ አይነት ምልክት ይሰጠናል። ያ ምልክት ሲበራ ኢሚዲየትሊ ያን ድራይቭ የሚያደርገው ሾፌር ወይም ደግሞ ያን የሚጠቀመው ግለሰብ ይሄ ነገር መብራቱን አይቶ ወደ ቴክኒሻኖች ሄዶ ማማከር ይጠበቅበታል። የኤሌክትሪክ ክፍሎች ምንድን ናቸው? ማሽነሪ እና በተሽከርካሪ የተወሰነ ልዩነት አላቸው። በማሽነሪ ላይ ያው ብዙ ጊዜ ማሽን ሃይድሮሊክ ሲስተም ነው የሚጠቀመው። ሃይድሮሊክ ሲስተም ላይ ደግሞ እንደ ሴንሰር አይነት ኤሌክትሪክ ዩኒቶች አሉት። እንደ ሶሎኔድ ቫልቭ የምንላቸው ዩኒቶች አሉት። እንደገና ደግሞ እዛ ኤሌክትሪክ ተሽከርካሪ ላይ ያሉ አይነት ወይም ደግሞ በኢንጂን የሚሰሩ ተሽከርካሪ ላይ ያሉ አይነት ስታርተር ሞተር እና ባትሪ ኦልተርኔተር አለው። ቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎች ላይ የኤሌክትሪክ ሲስተም ልዩነት ይኖራቸዋል? ቀላል ተሽከርካሪ እና የማሽነሪ ላይ የተወሰነ ልዩነት አላቸው። ኮመን የሆነ የምንጠቀመው ነገሮች አሉ፣ ግን ደግሞ ኤሌክትሪክ ላይ ያሉ እንደገና ደግሞ ማሽን ላይ ብቻ ያሉ ዩኒቶች አሉ። ለምሳሌ ማሽን ቀደም ብዬ እንዳልኩሽ በሃይድሮሊክ ሲስተም ነው የሚሰራው። የኤሌክትሪክ ደግሞ አብዛኛውን ጊዜ የብሬክ ሲስተማቸው በንፋስ ኃይልና ወይ በኤር ወይም ደግሞ በሃይድሮሊክ ፍሉድ ወይም ደግሞ
ብሬክ ፍሉድ በምንለው ሲስተም ብሬካቸው ይሰራል እና በነፋስ ሲስተም ነው የሚሰራው የተሽከርካሪዎች። ማሽን ላይ ግን ስንመጣ ሙሉ ለሙሉ የብሬክ ሲስተሙም ይሁን የሃይድሮሊክ ሲስተሙ የሚሰራው በሃይድሮሊክ ኦይል ነው እና በዛ ልዩነት አላቸው። በዛ የተነሳ የምንጠቀመው የኤሌክትሪክ ዩኒት ልክ እንደዛው ይለያያል። እዚህ ጋራ ሃይድሮሊክ ፕሬሸር ላይ የምንጠቀመው ሴንሰር የምንለው ክፍል ሴንሰር ቀደም ብዬ እንዳልኩት ሜካኒካል ፓራሜትርን ወደ ኤሌክትሪካል ሲግናል ኮንቨርት ነው የሚያደርገው። እንዳልኩት የሃይድሮሊኩን ፕሬሸር ወደ ኤሌክትሪካል ኮንቨርት አድርጎልን እሱን ለሚቆጣጠር ኤሌክትሪክ ኮንትሮለር ዩኒት ለሚባለው ሲግናል የሚልክልን ነው። አሁን እኛ በምናስመጣው ፕሮዳክት ሃግቤስ በሚያስመጣው ፕሮዳክት ሂታቺ ማሽን ላይ ለምሳሌ ሃይድሮሊክ ፓምፑን ኮንትሮል የሚያደርጉልን ሁለት ዴሊቨሪ ፕሬሸር ሴንሰር የምንላቸውና ሁለት ደግሞ ኮንትሮል ፕሬሸር ሴንሰር የምንላቸው አሉ። እነዛ የሃይድሮሊኩን ዴሊቨሪ ፕሬሸር ማለት አውትፑት ማክሲመም አውትፑቱን ፕሬሸር ሴንስ አድርገው ለሜን ኮንትሮለር ይልካሉ። ሜን ኮንትሮለር ደግሞ እሱን ተቀብሎ ካልኩሌት አድርጎ ለሞኒተር ኮንትሮል ይሰጣል። ሞኒተር ኮንትሮል ደግሞ ለሞኒተር ዩኒት የሚባለው ኦፕሬተሩ ወይም ደግሞ ማሽኑን ኦፕሬት የሚያደርገው አካል ያንን ፓራሜትር የሚያይበት ምን ያህል ፕሬሸር ነው ያለው የሚለውን የሚያይበት ዲስፕሌይ ነው። ለሱ ያሳያል ማለት ነው። ያኛ የምንጠቀመው ዴሊቨሪ ፕሬሸር ሴንሰር። ኮንትሮል ፕሬሸር ሴንሰር የምንለው ደግሞ ኮንትሮሊንግ ሲስተማችንን ይቆጣጠራል። ማሽኑ ኦፕሬት የሚያደርግበት ኮንትሮል ፕሬሸር አለ። ያንን ፕሬሸር የምንቆጣጠርበት ሴንሰር ነው። ያ ሴንሰር ሲግናሉን ከዛ ከኮንትሮል ዩኒቱ ተቀብሎ ለሜን ኮንትሮለር ይሰጣል። ሜን ኮንትሮለር ደግሞ ለሞኒተር ኮንትሮል ይሰጥና በዲስፕሌይ አማካኝነት ኦፕሬተሩ ያን ሲግናል ያያል። ፕሮብሌምም ሀፕን ሲያደርግ የሆነ ፕሮብሌም ሲከሰት ያ ፕሮብሌም እንደተከሰተ ለኦፕሬተሩ ያሳየዋል ማለት ነው። ኤሌክትሪካል ሲስተም ላይ የሲስተሙ ቮልቴጅ ምን ያህል ነው? ለምሳሌ የከባድ ተሽከርካሪ ላይ ብዙ ጊዜ 24 ቮልት ሲስተም ነው የምንጠቀመው። የማሽነሪ ላይም ኤክስካቫተር ላይ አሁን እንደ አግቤስ እኛ ሂታቺ ኤክስካቫተር ላይ የምንጠቀመው 24 ቮልት ሲስተም ነው የምንጠቀመው። ግን 12 ቮልት የምንጠቀመውም አለ፣ 5 ቮልት የምንጠቀመውም አለ። ግን በዋናነት ማሽኑን ለማንቀሳቀስ ወይም ደግሞ ማሽኑን ስታርት አፕ ለማድረግ 24 ቮልት ነው የምንጠቀመው። 24 ቮልት የሚወስዱት ክፍሎች ስታርተር ሞተር እና ኦልተርኔተር የምንላቸው ክፍሎች እና ላይቲንግ ሲስተም አክሰሰሪ ላይ ያሉ ላይቲንግ ሲስተም እንደ ዝናብ መጥረጊያ ያሉ ነገሮች 24 ቮልት ነው የሚጠቀሙ። ከዛ ውጪ ቀደም ብዬ እንደጠቀስኩ ሴንሰር የምንላቸው ክፍሎች ፕሬሸሩን ሴንስ አድርገው የሚነግሩንና የማሽኑን ሙቀት ሴንስ አድርገው የሚነግሩን ሴንሰሮች በሙሉ 5 ቮልት ነው የሚጠቀሙት። እነሱ 5 ቮልት ደግሞ ከየት መጣ ቢባል ኮንትሮል ዩኒት የምንለው ዩኒት 24 ቮልት ተቀብሎ የተለያየ ኤሌክትሮኒክስ ቺፕሶች አሉት። በእነሱ አማካኝነት በ5 ቮልት ሪዲዩስ አድርጎ ቀንሶ ነው ለሴንሰሮች የሚሄደው። ከነዛ እነሱም ደግሞ እዛ ጋር ያለውን ፊድባክ ተመልሰው ይልካሉ። ስለዚህ 5 ቮልት እና 24 ቮልት ነው በዋናነት የምንጠቀመው። አሁን 24 ቮልት ሲሆን እና 5 ቮልት ሲሆን ልዩነት አላቸው? አዎ ልዩነት አላቸው። 24 ቮልት ሲሆን ያው እሱን ሜጀር አድርገን ልናገኝ የምንችለው መልቲሜትር በሚባል የኤሌክትሪክ መመርመሪያ ወይም ደግሞ ኤሌክትሪክ ሜጀር ማድረጊያ ቱልስ ነው። በዛ ቱልስ ቮልቴጁን ኢንዲኬት ያደርጋል። በቁጥር ዲጂታል ከሆነ ሜትሩ 24 ቮልት የምትል ቁጥር ያሳያል። አናሎግ ከሆነ ደግሞ 24 ቮልት ላይ አናሎግ ሄዳ ትቆማለች። በ5 ቮልትም ከሆነ እንደዚሁ 5 ቮልት ብላ ትጽፋለች። ሁሉም ግን ዲሲ ነው፣ ዳይሬክት ቮልት ነው የምንጠቀመው 24ቱም 5ቱም ማለት ነው። ወደ ጥያቄያችንን ወደ ማጠቃለል ሊሄድና ኤሌክትሪካል ሲስተሞቻችንን እንዴት ነው መንከባከብ ያለብን? ኤሌክትሪክ ሲስተሞቻችንን መንከባከብ ያለብን ያው እንደ መካኒካል እንትን በስኬጁል ተደርጎ ሳይሆን ዴይሊ ኢንስፔክሽን አለ። ዴይሊ ኢንስፔክሽን ከባትሪያችን ጀምረን ባትሪያችን ሉዝ ኮኔክሽን አለመኖሩን ባትሪ ተርሚናሎቹን በመንካት በማዞር ሉዝ ሆኗል አልሆነም የሚለውን በማየት ሉዝ ከሆነ በአስፈላጊው ቱልስ በሱ በማጥበቅ ሉዝ ኮኔክሽኑን ማጥፋት ይቻላል። እንደገና ደግሞ ዋየሮቹ በተለያየ ጊዜ በአዋራ ወይም ደግሞ በተለያየ በመፈጋፈግ ተች በማድረግ የመፈጋፈግ የመላላጥ ነገር እንዳያመጡ ዋየሮቹ የሚገናኙበት ቦታ ወይም ደግሞ ኮኔክት የሚደረግበት ቦታ ጋራ ዴይሊ ኢንስፔክት አድርጎ ዞሮ ማየት ያስፈልጋል። ሌላው በማሽነሪ ላይ በተለይ እኛ በምናስመጣው እንደ አግቤስ በሂታቺ ኤክስካቬተር ላይ ካቢን ውስጥ የተለያዩ ሞጁሎች አሉት። እነዛ ሞጁሎች ብዙ ጊዜ ኢንስፔክት ስናደርግ ሉዝ ኮኔክሽን መኖራቸውን
ሾርት ሰርኪዩት መኖሩን ዝም ብለን ገብተን ካቢን ውስጥ ዋየር ሃርነስ የሚሄድበት ቦታ ወይም ደግሞ ኤሌክትሪክ ገመዱ የሚሄድበት ቦታ ጋር ንጹህ መሆኑንና ከምንም ከቦዲ ጋር አለመነካካቱን ማየት ያስፈልጋል እና ክሊን በምናረግ ሰዓት ደግሞ የሚመከረው እንደ ማሽነሪ በንፋስ ማጽዳት ነው ወይም ደግሞ በንጹህ ጨርቅ መወልወል ነው እንጂ በውሃ ማጠብ አያስፈልግም። በውሃ ማጠብ ከፍተኛ የኤሌክትሪክ ሾርት ስለሚፈጥር ማሽናችንን ወይም ደግሞ ያንን ኮንትሮል ሞጁል ሊያበላሽብን ስለሚችል ያንን ጥንቃቄ እንዲደረግ በዚሁ አጋጣሚ ያስተላልፋሉ። መልካም። እየተከታተላችሁ ያላችሁት አውቶሞቲቭን ከነጃት ጋር ነው። በመቀጠል ደግሞ ወደ ወርክሾፕ በመሄድ እስካሁን ያወራናቸውን እንዲሁም ደግሞ ዲያግኖስ አደራረጉን እንመለከታለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።